ብዙውን ጊዜ በትዳር ውስጥ ችግር ሲፈጠር የትዳር ጓደኛችንን መውቀስ የተለመደ ነው። የትዳር አጋሮቻችንን ስህተት መጽሐፍ ሙሉ ዘርዝረን ልናወጣም እንችላለን። ይህ ሁሉም በሚባል ደረጃ የሰው ልጅ ባህሪ ነው። ምክንያቱም አእምሯችን እኛን ከጥፋተኝነት ስሜት የሚታደግበት መንገድ ስለሆነ ነው። ብዙዎቻችን ይህን የምናደርገው የራሳችንን ስህተት አውቀን ለመደበቅ ሳይሆን ስለማይታወቀን ነው። ግን ምናልባት ችግሩ እነሱ ባይሆኑስ እኛስ ብንሆን ብለን አስበን እናውቃለን? እርግጥ ነው እያንዳንዱ ግጭት፣ እያንዳንዱ ዝምታ፣ እያንዳንዱ አለመግባባት ውስጥ ሁለቱም ወገን የየራሱ አስተዋጽኦ ሊያደርግ ይችላል። ነገር ግን ማስተካከል የምንችለው የራሳችንን ብቻ ነው። ይህ ደግሞ የሚሆነው ራሳችንን ስናውቅ ነው። በዚህ ቪዲዮ ውስጥ ግንኙነቱ ውስጥ ላሉ ችግሮች አስተዋጽኦ አድርገው እንደው የሚያሳዩ ትክክለኛ ራስን መገምገሚያ ምልክቶችና ጥያቄዎችን እናያለን። እናም ጊዜው ከማለፉ በፊት እንዴት ተለውጠው ትዳሩን ጤናማ፣ ሰላማዊ እና ዘላቂ ማድረግ እንደሚችሉ በጥልቀት እንመለከታለን። እስከ መጨረሻው ድረስ አብረውን ይቆዩ። ቪዲዮን ሲያዩ ብዙ ምቾት ላይሰማው ይችላል። ምክንያቱም አእምሯችን እውነታውን ላለመቀበል የሚያደርገው የመከላከያ ዘዴ ስለሆነ ነው። ሁሌም ለምናሳየው መጥፎ ባህሪ ማቅለያ ወይም ማስተባበያ እየሰጠን ስለምንኖር ማንም ሰው ጥፋተኛ ነኝ ብሎ መቀበል የሚያሳምመው እውነት። ለምሳሌ አንድ ሰው ጮክ ብሎ እየተናገረ ከሆነ ጮኬ የተናገርኩት እኮ ትዕግስቴን ስላስጨረሰኝ ነው ሊላችሁ ይችላል። ሌላው ደግሞ ያን ያህል መጥፎ ነገር አድርጌያለሁ እንዴ? ያካበደሽ ነው ወይም እሱ የበደለኝስ የሚሉት የመሳሰሉት የአእምሮ ማቅለያ ምልክቶች ናቸው። እነዚህ ደግሞ በደንብ አጥርተን ራሳችንን እንዳናይ ይጋርዱናል። ራሳችሁን ለማወቅ ዝግጁ ከሆናችሁ ወደ ከባዶቹ ራስ መገምገሚያዎቹ እንለፍ። ለዘላቂ ለውጥ ለእያንዳንዱ መገምገሚያ ጥያቄዎች ቢያንስ 10 ሰከንድ ለማሰብ እየሰሩ ይለፉ። አንደኛ፣ ፓተርናችንን ማስተዋል። ያለፉ ያልተሳኩ 3 ግንኙነቶቻችሁን አስቡ። ግዴታ የፍቅር ግንኙነት መሆን የለባቸውም። ከቤተሰብ ከጓደኛም ሊሆን ይችላል። ብቻ በጥሩ ያላለቁ የቅርብ ግንኙነቶች ውስጥ የተለያዩ ሰዎች ስለኔ ባህሪ ተመሳሳይ ነገር ብለውኝ ያውቃሉ? ምንድነው እሱ ብሎ ራስን መጠየቅ። ለምሳሌ ሰው የሚለውን አትሰማም፣ በጣም ግትር ነህ፣ ለሰው ስሜት አትጨነቅም የመሳሰሉትን አስተያየቶች ከተለያየ ሰው ተመሳሳይ ነገር ከሰሙ አጋጣሚ ሊሆን አይችልም። ስለ ባህሪው መልእክት ነው። ቆም ብለው ያስቡ። ችግሩ እናንተ ጋር ሊሆን ይችላል። ሁለተኛ፣ በግጭት ወቅት ማን ነው የሚያባብሰው? እሱን ያስተውሉ። ግጭትን ማንም ሊጀምረው ይችላል፣ እሱ የማይቀር ስለሆነ ማለት ነው። ግን እንዲባባስ ያደረገው ነው ተጠያቂ። እሱን ለማወቅ እነዚህን ጥያቄዎች ለራሳችሁ በታማኝነት መልሱ። አለመግባባት ሲፈጠር ባለመግባባት መሀል ያለፈ ነገር ለወቀሳ ያነሳሉ ወይ? በንግግር መሀል ፍጹማዊ ቃላትን እንደ ሁሌም፣ መቼም የመሳሰሉትን ያዘወትራሉ። ለምሳሌ አንቺ ሁሌም ጥሩ ነገር አድርገሽ አታውቂም፣ አንተ መቼም ስለኔ ግድ የለህም የመሳሰሉት ንግግሮችን ያዘወትራሉ። የአጋሩን ባህሪ ሳይሆን አጋሩን ራሱ መውቀስ ያበዛሉ ወይ? ባለመግባባት ወቅት ስድብ ወይም ጮክ ብሎ መናገር አለ? በግጭት ወቅት ትዳሩን ወይም ግንኙነቱን አቋርጣለሁ በሚል ያስፈራራሉ ወይ? እነዚህ ጥያቄዎች አዎ ከሆነ ምላሹ ግጭቱን የሚያባብሱት ምናልባትም እርሶ ይሆናሉ። ቆም ብለው ያስቡ። ሶስተኛ፣ ባለመግባባት ወቅት ኃላፊነት ምን ያህል ይወስዳሉ? ያለፉ 5 አለመግባባቶችን ያስታውሱና ምን ያህሉን ኃላፊነት ወስደዋል? አብዛኛው ጊዜ ኃላፊነት የማይወስዱ ከሆነ ትክክለኛነቱን ማረጋገጥ ነው እንጂ ግንኙነቱን ማስተካከል አይደለም የያዙት። ምክንያቱም ጤናማ ግንኙነት ለመምራት የራስን ኃላፊነት መውሰድ ተገቢ ነው። አራተኛ፣ ግንኙነቶቹ ላይ ተነጋግሮ መፍታት ላይ የእርሶ ሚና ምን ያህል ነው? የትኛውም ግንኙነት የፍቅርም ይሁን የጓደኝነት ወይም የቤተሰብ ግንኙነቶች በሰላማዊ መንገድ እንዲቀጥሉ ለማድረግ በመነጋገር ውሳኔዎችን መወሰንም ይሁን ችግሮችን መፍታት ቁልፍ ሚና ይጫወታል። ታዲያ እኔስ ከአጋሬ በሰላማዊ መንገድ ለመነጋገር ምን ያህል ምቹ ነኝ የሚለውን ለማወቅ የሚቀጥሉትን ጥያቄዎች አሁንም በታማኝነት ለራሱ ይመልሱ። አጋሮ ስለ አንድ ርዕሰ ጉዳይ ሊያወራው ሲፈልግ ክፍሉን ለቀው ይወጣሉ?
በተለይም ካለመግባባቶች መሃል። በዚህ ጉዳይ ለመነጋገር አልፈልግም የሚለውን ነገር ያበዛሉ። ነገራቶች በተረጋጉ ሰዓት ሀሳቦትን ወይም ቅሬታውን በመግለጽ ፋንታ እስኪናደዱ ጠብቀው ኃይለ ቃል ይናገራሉ ወይ? በእነዚህ መሃል ለአንዱ መልሶት አዎ ከሆነ ሽሽትን ምርጫዎት እያደረጉ ነው። ችግሮችን መሸሽ ደግሞ ለጊዜው መፍትሄ ቢመስልም በአጋሮና እርሶ መሃል ትልቅ ግንብ እየገነቡ እንደሆነ አይዘንጉ። እርግጥ ነው አንዳንድ ርዕሰ ጉዳዮች ለመነጋገር ብዙ ምቾት ላይሰጡ ይችላሉ። እናም እነሱን በመሸሽ ግጭትን ያስቀረን ሊመስለን ይችላል። እውነታው ግን ታፍኖ አንድ ቀን እስኪፈነዳ ነው። ያኔ ብዙ ነገር ያበላሽብናል። 5ኛ ግንኙነት ውስጥ የእርሶን ነጸብራቅ በአጋሮ ውስጥ ማስተዋል። ስለ አጋሮ የማይመቾትን 3 ባህሪ አስበው ይጻፉ። ከዛ ከነዚህ ባህሪዎች መሃል እኔስ የቱን አንጸባርቃለሁ ብሎ ራስዎትን ይፈትሹ። ምሳሌ የትዳር አጋሬ ቤት ሲገባ ጊዜ አይሰጠኝም፣ ሁሌ ስልኩ ላይ ነው ወይ ኳስ ማየት ብቻ የሚሉ ሴቶች ያጋጥሙኛል። ራሳቸው መለስ ብለው እንዲያዩ ስታደርጓቸው ግን እነሱ ጓደኞቻቸውና ሌሎች ጉዳዮች የሚሰጡትን ቦታና ጊዜ ያህል ለትዳር አጋራቸው ሲሰጡ አይታዩ። ወይም የምነግራትን አትሰማም የሚል ባል ለጥፋቶቹ አስተያየት ስትሰጠው ዘራፍ የሚል ሆኖ ልታገኙት ትችላላችሁ። ሌላዋ ደግሞ ፍቅር አይሰጠኝም ትልና ፍቅር ሊሰጣት ሲሞክር ትሸሻለች። ስለዚህ የቱ ጋር ነኝ ብለው ይጠይቁ። ያስቀመጡትን መለኪያ ራስዎት ማሟላት ካልቻሉ ችግሩ ያለው እርሶ ጋር ነው። መስጠት የማይፈልጉትን ወይም የማይችሉትን ነገር ከሌላው መጠበቅ ከባድ ነው። 6ኛ ፍላጎቶን በግልጽ መጠየቅ ላይ እንዴት ኖት? ብዙ ጊዜ የምንፈልገውን በግልጽ እንዲህ እንድታደርግልኝ እፈልጋለሁ ብሎ ከመጠየቅ ይልቅ አልተደረገልኝም የሚል ወቀሳና አሽሙር መጠቀም እናዘወትራለን። ስለዚህ ራስዎትን ለመገምገም ከአጋሮ የሚፈልጉትን 3 ዋና ዋና ነገር ይጻፉ። ከዛ ያንብቡት። እኔ እንዲህ እፈልጋለሁ ነው የሚለው ወይስ እንዲህ አታደርግልኝም የሚል ወቀሳ ነው? ራስዎትን ይፈትሹ። ለምሳሌ እኔ ፍቅር እንድትሰጠኝ እፈልጋለሁ የሚለው ይበልጥ ቅርርብ እንዲኖራቸው ሲያደርግ፣ አንተ ወይም አንቺ ፍቅር እየሰጠሽኝ አይደለም የሚለው ግን ራስን መከላከል ወይም ግጭትን ያስከትላል። ስለዚህ ፍላጎቱ አንድ አይነት መልእክት ማስተላለፍ ቢሆንም ግን የሚያዳምጠን ሰው መልእክቱን በትክክል መረዳት ካልቻለ በትክክለኛው መንገድ ጥያቄያችንንና ፍላጎታችንን እየገለጽን አይደለም ማለት ነው። 7ኛ የማይጠቅም ባህሪ አስተካክሎ መለወጥ። ማደግን እንዴት ይቀበሉታል? ሁላችንም በግንኙነት ውስጥም ይሁን በቀን ተቀን ውሏችን ለእድገታችን፣ ለደስታችን ወይም ለሰላማችን የማይጠቅሙን ግን በመደጋገም የመጡ ባህሪያት ወይም ልምዶች ይኖሩናል። አንዳንዴም ለኛ ላይታወቀን ይችላል እና በቅርባችን ያሉ ሰዎች ግን የሚያስተውሉት። እንደዛ ሲሆን ሰዎች ለሚሰጡን አስተያየት ምን አይነት ምላሽ ነው የምንሰጠው? አስተያየቱ ምንም ይሁን ምንም፣ ማንም ይስጠን ማንም፣ ግን የኛ ስሜት ምንድነው? የእውነት ያ ችግር አለብኝ ወይ ብሎ ራስን ገምግሞ እውነት ከሆነ ማስተካከል መሞከር ነው ወይስ ራስን መከላከልና እንዲህ አይደለሁም ብሎ ግትር ማለት ወይም ለግጭት መዘጋጀትና የዛን ሰው ድክመት እንደ መልስ ምት መጠቀም ነው የሚቀናን? ግንኙነቶች የሁለቱን ወገን ባህሪዎች ወደ ጥሩ በመለወጥ ማደግን የሚፈልግ ስለሆነ እኔ ባህሪ ይሄ ነው ወይም እንዲህ ነኝ በቃ ተቀበልክ ተቀበል አይነት ሙድ የምንመርጥ ከሆነ ከእድገት ይልቅ እዛው ቆሞ መቅረትን እየመረጥን ነው ማለት ነው። 8ኛ ግንኙነት ውስጥ ነገራቶች እንዲስተካከሉና ጥሩ እንዲሆኑ ጥረታችን ምን ያህል ነው? ሁሉም ሰው ግንኙነቱ መጀመሪያ ላይ የሚወደውን ሰው እጅ ለማስገባት ያቅሙን አንዳንዴም ከአቅም በላይ ጥረት ያደርጋል። ጥያቄው እሱ አይደለም፣ ከዛስ ነው። ምክንያቱም ግንኙነቶችን ለመጀመር ብቻ ሳይሆን መስመራቸውን ጠብቀው እንዲሄዱ ማድረግም ያላሰለሰ ጥረት ይፈልጋል። ታዲያ እርሶ ሴቱ ጋር ኖት? ጥሩ ጊዜ አብሮ እንዲያሳልፉ ቀድመው እቅድ ያወጣሉ? ፍቅርን መስጠት ላይስ? 9ኛ በግንኙነት መሀል ችግር ሲፈጠር ምላሾት ምንድን ነው? አጋሮት ያጠፋው ነገር ላይ ማተኮር ነው ወይስ እኔ እንዴት ማስተካከል እችል ነበር፣ የኔስ አስተዋጽኦ ለግጭቱ ምን ላይ ነው ብለው ይጠይቃሉ? ይህ ካልሆነ ራስዎን ያለመግባባት ተሳታፊ ከማድረግ ይልቅ እንደ ተጠቂ እየቆጠሩ ነው።
አጋሮ የሚታይ ትልቅ ችግር ያለበት ቢሆን እንኳን እንዴት ለድርጊቱ ምላሽ ይሰጣሉ፣ ምን ያህል ያባብሳሉ ወይም ለማስተካከል ይጥራሉ የሚለው የእርሱ አስተዋጽኦ ያለበት። በስተመጨረሻ ያለፉ 2-3 ግንኙነቶ እንዴት ነበር? ተመሳሳይ አጀማመር፣ አኗኗርና አጨራረስ ከነበራቸው እና አሁንም ተመሳሳይ ችግር ከገጠሙት እኔ ለምን ሁሌ እንዲህ አይነት ግንኙነት ያጋጥመኛል ብሎ ከማማረር ይልቅ ምናልባትም ወደ ራሳችን መመልከትና መስበር ያለብን ነገር ካለ እሱ ላይ መስራት። በእርግጠኝነት ይህን ቪዲዮ ሲያዩ አእምሯችሁ ለእያንዳንዱ አዎ ለሚሉት መልሶች ማስተባበያ እየሰጣችሁ፣ ለምን እንደዛ እንደሆናችሁ ምክንያት እየደረደረላችሁ፣ ላለመቀበል እየታገላችሁ ወይም አሁንም ያጋራችሁ ጥፋት ያመላለሰባችሁ ነው የሚሆነው። ይህ የተለመደ ነው፣ ግን ደግሞ ችግሩም እሱ ነው። የአእምሯችን ዲፌንስ ሜካኒዝም የእኛን ኢጎ መጠበቅ እንጂ ግንኙነታችንን ከማስተካከል ጉዳይ የለውም። ስለዚህ እዚህ ላይ ያሉት መልሶቻችሁ አብዛኞቹ አዎ ከሆኑ ችግር አለባችሁ ማለት አይደለም። እናንተ ብቻም አይደላችሁም፣ የሁሉም ሰው ችግር ነው። ግንኙነታቸውን ያማረ ከሚያደርጉ ሰዎች ጋር ልዩነታችን እነሱ ራሳቸውን አውቀው ተቀብሎ መቀየር ላይ ቀና አመለካከት ስላላቸውና ጥረት ስለሚያደርጉ ነው። ይህ ደግሞ ምርጫ ነው። ግን አስታውሱ፣ ለሚያሳዩት አሉታዊ ባህሪ ምክንያት አለዎት ወይም እያወቁ ነው የሚያደርጉት ማለት ባህሪውን ልክ አያደርገውም። ሁሉንም በአንድ ጊዜ መቀየር ስለማይቻል ላይ ከተዘረዘሩት አንድ ወይም ሁለቱም በጣም ችግር አለ ብለው ያሰቡትን ይምረጡና ለማስተካከል እቅዶች አውጥተው ይተግብሩ። ለምሳሌ የማይመቾት ርዕስ ላይ መነጋገር ከሆነ ችግሩ እሱ የውይይት ርዕስ ሲነሳ ዘግቶ ከመተው ይልቅ ምቾት ቢነሳም መወያየት መሞከር፣ ከዛም በየጊዜው 5 ደቂቃ ውይይት ውስጥ የሚቆዩበትን ሰዓት እያሻሻሉ መሄድ። ወይም ችግሩ የሚፈልጉትን በግልጽ መጠየቅ ከሆነ እኔ ይህን እፈልጋለሁ የሚለውን አረፍተ ነገር መጠቀም መለማመድ። ኃላፊነት መውሰድ ላይ ከሆነ ደግሞ ያስተዋሉት ችግር ራስን ጥፋተኛ ነኝ ብሎ መቀበል ቀላል ባይሆንም ችግሮች በተፈጠሩ ቁጥር 1 ወይም 2 ነገራቶች ላይ ኃላፊነት መውሰድ መለማመድ። ሁሉንም አንድ ላይ ማስተካከል መሞከር ውድቀትና ተስፋ መቁረጥ ያስከትላል። ከዛ ይልቅ በዘላቂነት 1 ወይም 2 ነገር ላይ ቢሰሩ ትልቅ ለውጥ ያዩበታል። እንዲህ ሲባል አንድ ጥያቄ ይቀራል። እኔ ብቻ ብቀየር ምን ዋጋ አለው? ትልቁ እውነታ ደግሞ እዚህ ጋር ነው። በግንኙነታችሁ ውስጥ ለምን ያጋሩት ስህተት 70% የእርሱ ደግሞ 30% አይሆንም? ያንን 30% ብቻ በመቀየር አስደናቂ ለውጥ ግንኙነት ውስጥ ማየት ይችላሉ። ለለውጡ እርሱ ይቅደሙና ይሞክሩት። ቪዲዮን ከወደዱት ለአጋሩ ያጋሩት፣ ወይም ለውጥ ካገኙበት በኮሜንት ለሌሎች መማሪያ ይሆን ዘንድ ሀሳቡን ያሳውቁን። ለተጨማሪ የግንኙነትና የአእምሮ ጤና እውነታዎች ሰብስክራይብ በማድረግ ቻናላችንን ይቀላቀሉ።